ካሌብዬ አማረኝ። የኔ እናት ምን አማረሽ? አይ ቶ በቃ ንገሪው ችግር የለውም። ያስሚንዬ ንገሪ ምን አምሮሽ ነው? በጣም ደክሞኛል። በዛ ላይ ቤት ምግብ ሳልሰራ ነው የወጣሁት። ካሌብዬ እስኪ ዛሬ እንኳን እንደሰው ወጣ ብለን እንብላ። ይሻላል አይሻልም? አዎ የስ እሺ በቃ ሰብለ ጋር ደስ ያለሽን አዝደሽ ጠብቂ፣ እየመጣሁ ነው። እሺ አሁን ገንዘቡን ኪት አባቴ ላመጣ ነው። ባቢ ምን ፈልገሽ ነው? አፕል ነው፣ ሳምሰንግ ነው፣ ኢንፊኒክስ ነው፣ ሁሉም አለ። የት ይሁንልሽ? ስልኬን መሸጥ ፈልጌ ነበር። እቺማ ምንም አትወጣም አባቢ፣ በነፃ ሙድ ነች። ስላሳዘሽኝ በቃ ዝም ብዬ የሆነ ነገር ላቀብልሽ። እሺ በቃ ሰወር ብለሽ ከኔ ጥሪኝ እንጂ መምጣት አይከብደኝም። እኔ አንቺን ስለምወድ ምንድነው? ቆየህ እኮ በዛ ላይ ስደውልልህ ስልክ አይሰራም። ስልኬ ባትሪ ዘግቶብኝ እኮ ነው። ያስሚንዬ ራበሽ እንዴ? እኔን ይራበኝ። ሰብለ ምግቡ አልደረሰም? ደርሷል። ይኸው በጣም ይቅርታ። በቃ ብሉ፣ መልካም ምግብ። እሺ ሰብለ ሂሳብ ከፍያለሁ። ማለትማ ሰጥቻት ነው ያዘዝኩት። እኔ እያለሁ አንቺ ለምንድን ነው የምትከፊው? ካሌብዬ ደግሞ አንተ ለራስህ ተማሪ ነህ፣ ኬት ታመጣለህ? ያስሚንዬ እኔ እናት ከሞቀ ቤትሽ አውጥቼ ለዚች ፍላጎትሽ እንኳን አነስኩብሽ አይደል?